ወደ 1990ዎቹ እንመለስ። በ1990 ኮፊ ሃውስ ቢኖራችሁ ሰዎች የእናንተ ቢዝነስ መኖሩን ወይም ኮፊ ሃውስ እንዳላችሁ በምን አውቀው ይመጣል? እሺ ሌትስ ትራቭል አሁን ወዳለንበት በ2018 ኮፊ ሃውስ ብትከፍቱ ሰዎች ኮፊ ሃውሳችሁን የት ሊያገኙት ይችላሉ? ወይንም ደግሞ የእናንተ ቢዝነስ መኖሩን በምን አውቀው ሊመጡ ይችላሉ? 3 ሰከንድ ልስጣችሁ። እሺ መልሳችሁ በትራዲሽናል እና በዲጂታል ማርኬቲንግ መካከል ያለው ልዩነት። በ1990ዎቹ እና ከዛ በፊት ሰዎች ቢዝነሳቸውን ለማስተዋወቅ ኦፍላይን ሜቶዶችን ይጠቀማሉ። ማለትም ኢንተርኔትን ሳይጠቀሙ ይሰራሉ። ልክ እንደ ቲቪ ማስታወቂያዎች በማሰራት፣ ሬዲዮ ላይ በማስነገር፣ ጋዜጣ፣ ፍላየር፣ ቢልቦርዶችን በመጠቀም እና የመሳሰሉትን ከኢንተርኔት ውጭ ያሉ ሶርሶችን በመጠቀም ቢዝነሳቸውን ያስተዋውቃሉ። እሺ ወደ ኮፊ ሃውሳችን እንመለስ። ኮፊ ሃውሳችሁን በዛ ዘመን ከፍታችሁት ቢሆን ኖሮ ወደ 1000 ወይም 10000 ፍላየሮችን አሰርታችሁ ላገኛችሁት ሰው ሁሉ ትሰጡ ነበር። ወይም ደግሞ መሀል ከተማው ላይ ስለ ኮፊ ሃውሳችሁ ጥሩነት የሚነገር ቢልቦርድ አሰርታችሁ ትለጥፉ። ያንን ቢልቦርድ ታዲያ ቡና የሚወድም የማይወድም የሚመለከተው የማይመለከተውም ነበር የሚያየው። ትራዲሽናል ማርኬቲንግ ዩዥዋሊ በጣም ኤክስፔንሲቭ ነው። ማንየው ማናየው ማወቅ አንችልም። ያ ማለት ታዲያ ትራዲሽናል ማርኬቲንግ አስፈላጊ አይደለም ማለት አይደለም። እስቲ ብዙ ካምፓኒዎች የተለያዩ የቲቪ ማስታወቂያዎች፣ የጋዜጣ፣ የሬዲዮ እንዲሁም ቢልቦርዶችን ይጠቀማሉ። ምክንያቱም ብራንድ አዌርነስ ለመፍጠር ብዙ ሰዎች ጋር ቪዚብል ለመሆንና የሚፈለገውን አይነት ሪኮግኒሽን ለማግኘት ትራዲሽናል ማርኬቲንግ ስቲል አስፈላጊ ነው። እሺ ወደ አሁኑ እንመለስ። አሁን ላይ ኮፊ ሃውስ ኖሯችሁ ቢሆን ደግሞ እንዴት ነው የምታስተዋውቁት? ወይስ እንዴት ነው ሰዎች እናንተ ጋር አይተው የሚመጡት? ቲክቶክ ላይ የኮፊ ሃውሳችሁን ኢንቴሪየር ፖስት ታደርጋላችሁ። ኢንስታግራም ላይ ሪል ፖስት አላችሁ። ዩቲዩብ ላይ ሬሲፒያችሁን ታሳያላችሁ። ጉግል ላይ ሎኬሽን አድ ታደርጋላችሁ። በጣም ብዙ አማራጮች አሏችሁ። እነኚህ ሁሉ ደግሞ ኤክስፔንሲቭ አይደሉም፣ ግን ደግሞ ሊሆኑም ይችላሉ። የእናንተን ኮፊ ሾፕ ኢንተርኔት እና ስልክ ያለው ቡና የሚፈልግ ማንኛውም ሰው በቀላሉ ከየትኛውም ቦታ ሆኖ ሊያገኛችሁ ይችላል። ዲጂታል ማርኬቲንግ በጣም ጥሩ ነገሩ ሪዛልትን ትራክ ያደርጋል። ምን ያክል ሰው እንዳየው፣ ምን ያህል ሰው እንደወደደው፣ ሰዎች የተፈጠረባቸውን ጥያቄዎች በቀላሉ መመለስ ትችላላችሁ። ኢንጌጅመንት አለው። ምን ያክል ሰዎች ከቪዲዮአችሁ ተነስተው ዌብሳይታችሁን ቪዚት አደረጉ፣ ምን ያህል ሰዎችስ እቃችሁን ገዙ፣ ምን ያህል ሰዎችስ ኮፊ ሾፓችሁን ወደዱት የሚለው በቀጥታ ከከስተመሮቻችሁ ፊድባክ ለማግኘት የሚመቹ ናቸው። ግን ደግሞ ይሄ ማለት ፐርፌክት ነው ማለት አይደለም። ኦንላይን ላይ በጣም ብዙ ካምፓኒዎች ስላሉ አይን ውስጥ ለመግባት ትልቅ ውድድር ይፈልጋል። ሰዎች በቀላሉ ስክሮል ሊያደርጓችሁ ይችላሉ። አልጎሪዝሙ በየጊዜው ይቀያየራል። ስለዚህ አክቲቭ መሆኑንም ጨምሮ ይጠይቃል። ሁለቱም የየራሳቸው አድቫንቴጅ እና ዲስአድቫንቴጅ አላቸው። ታዲያ የትኛው ይሻላል ወደሚለው ከመጣን የትኛው እንደሚሻል የሚወስነው ታርጌት ኦዲየንሳችን እንዲሁም የምንሸጠው እቃ ወይም የምንሰጠው ሰርቪስ ነው። በዚህ ላይ አንድ ምሳሌ ልስጣችሁ። ባለፈው ለታ ወይም በቅርብ ድሬክ የለቀቀው የመጨረሻ አልበሙን ማርኬት ሲያደርግ የተጠቀመው ትራዲሽናል ነው ዲጂታል ማርኬቲንግ? ኮሜንት ላይ ያሳውቁን። በቀጣይ ክላስ በተመሳሳይ ሰዓት እንገናኛለን። ባይ